ከቁብ እንዳለመቆጠር የሚገፋ ስሜት የለም። እንዳለመታየት ጥግ የሚያስይዝ ህመም አላውቅም። ድሮ ምንም እንዳልተፈጠረ ማስመሰል በጣም የገባው ሰው መለያ ይመስለኝ ነበር። ለካ ፋራነት ነው። አሁን ከዚህች እድሜ ላይ አልተነካሁም፣ አልተጎዳሁም፣ አላመመኝም ብሎ ቁስልን ማፈን የራስን ህመም ከማባስ በቀር ምን ሊጠቅም ነው? ወይም ደግሞ ያ አልተጎዳሁም ማስመሰል የሚሰራው ድሮ ላይ ብቻ ነበር፣ ህሊና ውድ በነበረበት ዘመን፣ ያጠፋ ሰው ማጥፋቱ እስኪነገረው በማይጠብቅበት ዘመን። መቼስ አጥፊ ይቅርታ እያለ ለምኑ አይባልም አይደል? እንዳልተጎዳ ሰው ማስመሰላችን ይቅርታ ስንጠየቅ ከቂሙ ጋር አብሮ ይደመሰስ ነበር። ያኔ ህሊና ውድም ብዙ ሰው መግዛት የሚችለውም በነበረበት ዘመን። አሁን በነፃ ቢሰጠውም የሚቀበል መኖሩን እንጃ። ህሊና የሰው ስም ብቻ ሆኗል። አይደለምና ጸጽቶት ይቅርታ የሚል ሰው ተገኝቶ ለምኑ ሊባል ተበዳይ አፍ አውጥቶ ሄዶ ይቅርታ በለኝ ሲል ለምኑ ወደ ማለት ገብተናል። ከቁብ እንዳለመቆጠር የሚገፋ ስሜት የለም። እንዳለመታየት ጥግ የሚያስይዝ ህመም አላውቅም። ጠብቄ ነበር። ጥፋተኛ ነኝ፣ ጠብቄ ነበር። ገብቶኛል፣ ጠብቄ ነበር። ይቅርታ ጠብቄ ነበር። በደሌን እየቆጠርኩ አንገቴን ደፍቼ መኖሬም ያን የምጠብቀውን ይቅርታ በመሳል ውስጥ መሰለኝ። ግን የለም፣ ቀጠሮ እኔ ጋ ብቻ ነበር። ሳይቃጠሩ መጠበቅ አለ እንዴ? ልክ የቀጠሮ ቀን ረስቶ መች ተቀጣጠርን እንደሚል ወዳጅ መች አጠፋው፣ ምን አደረግኩ ተረፈኝ? እንዳጠፋ አያውቅም ነው ወይስ ረስቶታል? የወጋ ቢረሳ የተወጋ አይረሳም። ህሊናውን ሽጦት ነው መሰለኝ ጥቂት እንኳን የጸጸት ስሜት አላይበትም። አልተጸጸተም። ጸጸቱ ቀርቶ እንዳጠፋ የሚያውቅም አይመስልም። ብቻዬን ያሰብኩት፣ ብቻዬን ያዘንኩት፣ ብቻዬን የሮጥኩት። ብቻውን የሮጠ ሜዳሊያ ይሸለማል? የምጠብቀው ሜዳሊያ የእሱ ይቅርታ ነበር። እሱ ግን ያጠፋውንም አያውቅም። ቢያውቅም ይቅርታ አይጠይቅም።